ፋሽን ሾው ይቀርብላችኋል። እራት እየበላችሁ ፋሽን ሾው የባህላዊ ልብስ ፋሽን ሾው ስላለ እንከታተለው። እናመሰግናለን። የጉራጌ ባህል Thank you.
የፍቅር ጨዋታ ይሉናል። ከዛ በመቀጠል አንድ የሙዚቃ ይኖረናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። አንቺ ሂጂ ሲጠሩሽ ኩራት ከተሰማሽ ለሰው ግድ ከሌለሽ ይቅርታ፣ እኔ ነው እንዴ አልመሰለኝም። ወደ ታዲያ ማን አለ በዚህ የሚወዛወዝ የሰውን ቀልብ ሱብ የሚያፈዝ? ለማንኛውም ሰላም በይኝ፣ እኔ ተስፋው ነኝ። ስምሽን ማን እላለሁ? እኔ ጃክ ይባላል። ዋው በጣም ደስ ይላል። ስምሽን ወድጄዋለሁ። ቁንጅናሽንም በዚሁ ማድነቅ እፈልጋለሁ። እንዴት ነው ቅር ይልሻል? ሻይ ቡና ብንል ትውቃችን በዚህ ቢቀጥል? ቅር ካለሽ መርት ትችያለሽ። ለኔ ግን ደስ ስለኝ ነበር ብጋብዝሽ። ኦኬ መሄድ ግን ነበረብኝ። ግጥም ደግሞ በጣም ተመቸኝ። ጽፋለህ እንዴ? እጽፋለሁ አንዳንዴ። ስለኔ ጻፍልኝ። ግጥም በጣም ነው የተመቸኝ። ይመችሽ እንጂ ግጥሜ እኔ እጽፍልሻለሁ በደንብ አጣጥም። ከዛ በፊት ግን ቡና ወይ ሻይ? አይ ቆያለሁ ግጥምህን እስከማይ። በግጥም ያመጣኸኝ ጨርሶ ያንተ አድርገኝ። ስለምን ልግጠምልሽ? እርስካለች እንጂ ነው የሚመስልሽ? ዋው አምላክ ወይ ፀጉርሽ አምላክ ውበቱን ሲሰጥሽ ከላይ ነው የጀመረሽ። ወይ አፍንጫ ያንቺን ቀጥ አድርጎ እኔን በሙቀጫ በእናትሽ አታውቂ የሰውን ቀልብ ከሎ ነው የምትሰጪው። ከሳቃ እኮ ከንፈር አንቺ ልጅ ሰውነን ታስጃለሽ። ፍቅር እንዴት ነው ወረድ ስል ከአንገት ዝቅ ስል ከተሽ ያሰኛሉ ያዘው ያዘው ወለታሻሽ እንዴት ነው ልዳሰስ? መጀመሪያ አላማህን ከገባ ድረስ ሁሉም ይደርሳል ብር ሲገባ ከኪስህ። እንዴት ነው ስላዳለ? አይ አልጽፍም ስለዳለ ይነሳል መጥፎ አመል። ወንድሜ ተነስቶ ሳያስቀኝ መጽሐፍ ለቁም ስለዳለ ከዚህ ላይ በጣም ነው የተመቸኝ። ስሜን ማን ነበር አልከኝ? ስሞቼ ብዙ ናቸው። ከተመቸሽ ልዘርዝራቸው። እማዬ ስትጠራኝ ትለኛለች ተስፋው ነኝ። አባዬ አሻሽሎ ይጠራኛል ተስፋው ነኝ ብሎ። ቺኮች ደግሞ የሚሰጡኝ ስም አቤት በስማም አበሻ ስትጠራኝ ነው የምትለኝ። በጣም ከተመቸሽ በስሜ ትጠራለች። ሃኒ ቤቢ የለም እንዴ? በእናትሽ እሱ ነጭ ሀገር ፍሬንድ ሲመቻት ሃኒዬ ሲደላት ቤቢዬ እንዴት እኖራለሁ ከሷ ተነጥዬ? አሬ ምን ልበል? በጣም ወደድኩ። እንደነገርኩሽ በፈለግሽው ጥሪኝ። ከተመቸሽ ገጣሚው በይኝ። ግጥም የፍቅር ገመድ ነው ይባላል። ምን ያህል ነው? ለሚገባችሁ ልክ እራየሻችሁ